ስጋ የሚበሉ አትክልቶች ሰምታችሁ ታውቃላችሁ? እንዲህ ሲባል ግን ለየት ያለ ባህሪ እንዳላቸው ማወቅ ያስፈልገናል። ለምሳሌ ዳንሰኛው አትክልት የሚባል አለ። ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደንሳል። አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ። እኛ ብቻ አይደለም ስጋ ምን በላው ስጋ የሚበሉ አትክልቶች ሰምታችሁ ታውቃላችሁ? ነፍስ የሆነ ቴንታክልስ አላቸው። አፍ ይመስላሉ እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው። በጣም ያጣብቅ ሙጫም ይመስል ነገር አላቸውና እነዚህ እጽዋት አበባቸውን እንዲከፍታሉ። እጽዋት በጣም የሚገርም ጠባይ ያላቸው እንደ ብርሃን ነገር ያላቸው አሉ። ሁለት ቅጠል ብቻ አለው፣ ግንዱ ጠንካራ ነው። ከ400 እስከ 1500 ዓመት ያለ ውሃ መኖር ይችላል ይባላል። ውጪ ለየት ያሉ ደግሞ ዛፎች እንዳሉ ይጽፋሉ። እነዚህ ዛፎች እጽወ ገነት ይባላሉ ወይም የገነት ዛፎች። በተለይ በገነት ውስጥ 3 አይነት ዛፎችን ነው የሚያመጡት። እቺ የወዝ ዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው። ከታቿ እስከ ላይ የመላ ነውና ከምድር እስከ ሰማይ መድረስ አቅም አላት ይላሉና የት አካባቢ ናት ገነት ውስጥ? ባህዳቸው የትንሽ ለየት የሚለው ከምድራችን ዛፎች እነዛ ደግሞ ብርሃን የተዋሃዳቸው መሆናቸውን ጨምሮ መተርጉማኑ ገልጠዋል። አሁን ወደ ኢትዮጵያ ሐሳብ እንምጣ። እንግዲህ ቀደምት ኢትዮጵያውያን አዝርዕት አትክልት እጽዋትን ሲተነትኑ መቼ ተፈጠሩ ሲሉ ሶስተኛውን ዕለት ነው የሚያነሱት። በተለይ ቅዱስ መጽሐፍ መሰረትነት ዕለተ ሰሉስን ነው የሚሉት። አሁን ተፈጥሯቸውንም ሲተነትኑ ከአራቱ ባህሪያት ነው ተፈጥሯቸውን የሚያነሱት። ከመላእክትና ከነፍስ በቀር ከአራቱ ባህሪያተ ስጋ ያልተፈጠረ የለም ይላሉ ቀደምት ኢትዮጵያውያን ሊቃውንት። እና ምርምራቸውን ለምሳሌ ይገልጻሉ። አዝርዕት አትክልት እጽዋት መገኛቸው ከምድር ስለሆነ ተፈጥሯቸው ምድር ከምታወጣቸው ከአራቱ ባህሪያተ ስጋ ነው ይላሉ። አሁን ይህም ሊታወቅ አዝርዕት አትክልት እጽዋት ምን ይላሉ? እንደ ነፋስነታቸው መክዘፋቸው፣ ማበባቸው፣ ፍሬን ማፍራታቸው። ለምሳሌ እንደ እሳትነታቸው ይላሉ። እኛ እሳት አለን፣ ገላችን ይሞቃል፣ ይተኩሳል እና እንደ እሳትነታቸው እሳት ይወጣቸዋል ይላሉ። አስታ እነ ዶግ እንደዚህ ብታፋጯቸው እሳት ይወጣቸዋል፣ ቡው ይላሉ በድንገት ሰደድ እሳትም ያስነሳሉ። እንደ ውሃነታቸው ደግሞ እንደ ዋርካ፣ እንደ ቁልቋል፣ እንደ ቅንጭብት የመሳሰሉት ጠቅ ብታደርጓቸው ወይም በሆነ ነገር በሳ ብታደርጓቸው ደም የሚመስል ነገር ይፈሳቸዋል፣ ወተት የሚመስል ነገር ፈሳሽ ነገር ይፈሳቸዋል። ይሄ እንግዲህ የውሃነት ጠባያቸው ነው ብለው ነው የሚናገሩት። እንደ መሬትነታቸው ደግሞ እጽዋትን በመጥረቢያ ብትቆርጧቸው ፈርሰው በስብሰው አፈር ትቢያ ይሆናሉ። ይሄ የአፈር ጠባያቸው ነው ይላሉ። እንደ ነፋስነታቸው ደግሞ ይናወጻሉ፣ አበባን እንዲያብብ ያደርጋሉ፣ እንደ አበባን ያብባሉ፣ ፍሬን ያፈራሉ። እስመ ነፋስ ያገዝፈው ለፍሬ ብለው ይጠቅሳሉ። ይሄ ቢገርማቸው የቀደምት ኢትዮጵያውያን የስነ እጽዋት ምርምር የታወቀው በ1858 እስከ 1900 አካባቢ የነበረ ዶክተር ቻንድራ ቦስ ይሄንን ነገር ተናግሯል። ግኝቱ የሱ ተብሏል። ግን ቀደምት ኢትዮጵያውያን እነዚህ ነገሮች በአዝርዕት በአትክልት በእጽዋት ባህሪ ላይ ለምሳሌ የመንቀሳቀስ ባህሪ፣ ውሃኔ ማፍሰስ ባህሪ፣ እሳቴ መሆን የመሞቅ እንደገና ደግሞ የመበስበስ ባህሪ ጠባይ በእነሱ ውስጥ መታየቱ ከአራቱ ባህሪያት የተሰናሰሉ ስለሆኑ ነው ብለው ይገልጣሉ። እንደ መቃቢያን አገላለጽ ለምሳሌ ከውሃና ከመሬት ጋር ይገናኝና ውሃ ስርን ያጠጣል፣ ስር ደግሞ ለቅጠል ውሃን ታጠጣለች ይላል። አሁን ከውሃና ከመሬት ነው ከስሯን ያጠጣል፣ ስር ደግሞ ለቅጠል ውሃን ታጠጣለች ካለ በኋላ መሬት ደግሞ ለእንጨቶች ጽናትን ትሰጣለች፣ እንጨቶቿን ደግሞ ሙቀትነት የፀሐይ ሙቀት ያሞቃታል፣ ነፋስ በመካከል ሆኖ ፍሬ ይሰጣል በማለት እነዚህ አራቱ ነባር ንጥረ ነገሮች ለአዝርዕት ለአትክልት ለእጽዋት እድገት ምን ያህል ጥቅም እንደሚሰጡ ተናግሯልና በተለይ በእጽዋት ተፈጥሮ ላይ በአዝርዕት ተፈጥሮ ላይ በአትክልት ተፈጥሮ ላይ ቀደምት ኢትዮጵያውያን ዕውቀት ምን ይመስል ነበር ብላችሁ ጥናታዊ ጽሑፍ ብታዘጋጁ እነዚህ ነገሮች በውስጡ ታገኛላችሁ። እንዲህ ሲባል ግን ለየት ያለ ባህሪ እንዳላቸው ማወቅ ያስፈልገናል። ለምሳሌ
እንደ ነፋስነታቸው ይናወጣሉ ቅጠሎቹ የተለያየ ቅርጽ ይሰጣሉ ለምሳሌ አሁን ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ ዳንሰኛው አትክልት የሚባል አለ ዳንሲንግ ፕላንት እሱ ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደነሳል በተለይ በሌላ ሀገር እነዚህ ንጽዋት በተለይ ቦታኒ ጋርደን በብዙ ሀገሮች በሄድኩባቸው ጊዜ ብዙዎቹን አይቻቸዋለሁና አርሞኒካ ሲነፉለት ይደንሳል ራሱ እጽዋቶቹ ይደንሳሉ ማለት ነው ይሄ እንግዲህ እንደ ነፋስነታቸው የሚያደርጉት እንቅስቃሴ በተለይኛው አሁን የነገርኳችሁ ዛፍ ንፋስ እንዲ ሲመጣ ልክ የነፋሱን እንትን ጠብቆ ነው ዳንስ የሚደንሰው በጣም ለየት ያለ ሙዚቃ እንትን ሲሰሙ እንትን የመነቃቃት ጠባይ ያላቸው ይሄ እንግዲህ ምን ያህል ተፈጥሮ አስገራሚ ነገሮች ናቸው እና ብዙዎቻቸው ከመሬት ምግባቸውን ከእሳት ምግባቸውን ከፀሐይ ሙቀት ማለት ነው እንደ መቃቢያ እንደ ነፋስነታቸው ደግሞ የመንቀሳቀስ ጠባይ አላቸው ይብቻ ሳይሆን አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ እኛ ብቻ አይደለም ስጋ ምን በላው ስጋ የሚበሉ አትክልቶች ሰምታችሁ ታውቃላችሁ ነፍሳት ተመጋቢ ጽዋት በተለይ ስሟን ካርለሳሁት ቬኑስ ፍላይ ትራፕ ይመስለኝ ምትባል እንትን አለች እቺ በጣም ስለ ሆነ ቴንታክልስ አላቸው አፍ ይመስላሉ እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው በጣም ያጣብቅ ሙጫም ይመስል ነገር አላቸውና እነዚህ ጽዋት አበባቸውን እንዲከፍታሉ ከፍተው ይጠብቃሉ አሁን በጣም የሚገርመው የተለያዩ ነፍሳት እንቁራሪት በለው ምን በለው ሌሊት ወፍ በለው በራሪ ነገር በፈልግ የፈለገ ነገር ቢመጣ እነዚህ አትክልቶች ይጠብቁታል ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸውን ከዛ እዛው ይበሉታል ጠንካራውን ነገር ያስወጣሉና ስጋ በል ራሱ አሉ ማለት ነው ስለዚህ ምግባቸውን ከመሬት ብቻ ማያ ደግሞ ለየት ያሉ እንደዚህ ደግሞ በጣም ባለፈው ደግሞ ያሳዩአችሁ ጣና ላይ ሚሞሳ ፒዩዲስ የተባለችው ወይም የሰው ነገር ተሽሚኖት አትንኩይናት እሷ ደግሞ አሁን እጅ ሲነካት ወይም ጣስ ሲያርፍባት ራሷን ትደብቃለችና አጽዋት በጣም የሚገርም ጠባይ ያላቸው እንደ ብርሃን ነገር ያላቸው አሉ ፈሳሽ ነገር ደም የሚመስል ነገር የሚፈሳቸው አሉ ደግሞ የወንድ ቅርጽ የሴት ቅርጽ የሚመስሉ አሉ በጣም አስገራሚ አሉ ለምሳሌ ዌልዌች ሚራቢለስ ናሚቢያ እሱ ደግሞ ይገርማል ሁለት ቅጠል ብቻ አለው ግንዱ ጠንካራ ነው ከ400 እስከ 1500 ዓመት ያለ ውሃ መኖር ይችላል ይባላልና ይሄም በጣም አስገራሚ ነው ግን በማንኛውም ነገሩ ተፈጥሯቸው ከአራቱ ባህሪያተ ስጋ የተሰናሰለ የተያያዘ ከአራቱ ነባር ንጥረ ነገሮችም ክላሲካል ኤሌመንትስ እንደሆነ የቀደምት ኢትዮጵያውያን ዕውቀት ያሳያል አሁን ይሄን ካሉ በኋላ እንግዲህ አራቱ ባህሪያት እንዳላቸው ደግሞ ሰባት ነገር በውስጣቸው ይኖራል ብለው የቀደምት የስነ ፍጥረት ሊቃውንት ኢትዮጵያውያኑ ጽፈዋል አንደኛው ቆጽል ነው ቅጠል አላቸው ሁለተኛው ልምላሜ ነው የመለምለም ግብር አላቸው ሶስተኛው ግብር የሚሉት የአበባ ማበብ ቅጠል ልምላሜ አበባ ከአበባ በኋላ ደግሞ ፍሬ ከፍሬ በኋላ ደግሞ ጣዕም አላቸው መዓዛ አላቸው ለአፍንጫ ስትቀምሰው ጣዕም አላቸው መዓዛ አላቸው ሌላው ሰባተኛው ደግሞ ውበት አላቸው ሽን መወደድ አላቸው ስለዚህ ጽዋት በቅጠላቸው በልምላሜያቸው በአበባቸው በፍሬያቸው በጣዕማቸው በመዓዛቸውና ጀስት በቃ ልክ ስታያቸው መንፈስ ተነቃቅቶ የመወደድ ግብራት ደግሞ ጨምሮ ሰባቱን እንደተከናወነላቸው ጽፈዋል ተፈጥሯዊ መሰናሰል ከተፈጠሩት ውጪ ለየት ያሉ ደግሞ ዛፎች እንዳሉ ይጽፋሉ እነዚህ ዛፎች እጽወ ገነት ይባላሉ ወይም የገነት ዛፎች ይባላሉ እንግዲህ እጽዋት የሚበቅሉባቸው ዓለማት ምድራችን ብቻ አይደለችም ነው እንደ ኢትዮጵያውያኑ ገነትም ሲባል የአትክልት ቦታ ብዙ አትክልት ያሉባት ቦታ ወንዞች ያሉባት ቦታ እንደሆነች እናውቃለን እንረዳለንና በተለይ በገነት ውስጥ ሶስት አይነት ዛፎችን ነው የሚያመጡት ሶስት ሲባል ብዙ ናቸው ግን ምክንያት ያላቸው ሶስት ናቸው አንደኛው የህይወት ዛፍ የምትባልና ትሪ ኦፍ ላይፍ በጣም ስለ ህይወት ዛፍ ብዙ ፍልስፍና አለ በየዓለማቱ እነዛን አንድ ቀን ላቀርብላችሁ ይችላል ህይወት ዛፍ
ብዙ ነገሮች ነው እሱም ብነግራችሁ የሚገራርሙ ነገሮች ናቸው ግን እዛ ውስጥ አልገባም ነገር ግን አንዳንድ ነገሮች ብነግራችሁ ለምሳሌ እንደ አክሲማሮስ ብትመለከቱ ትርጓሜ ስነ ፍጥረት ላይ ብትመለከቱ ሌሎችም መጻሕፍት ብራናዎቹ ላይ ብትመለከቱ እቺ ሕይወት ዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው ከታቿ እስከ ላይ የመላ ነውና ከምድር እስከ ሰማይ መድረስ አቅም አላት ይላሉና የት አካባቢ ናት ገነት ውስጥ ናት which is ገነት የት ናት ራሱን የቻለ ምርምር ነው መዓዛዋ ከአፍንጫ ጣዕሟ ከአፍ ሳይለይ 7 ቀን መቆየት ይችላል የሚል ነው እንግዲህ ኤጲፋኒዮስ የተናገረው ምን ያህል ጣፋጭ እንደሆነች ናት እቺ ስለዚህ እጽዋትና ገነት ውስጥም ራሱ ብርሃን የተዋሃዳቸው የትንሽ ለየት የሚለው ከምድራችን ዛፎች እነዛ ደግሞ ብርሃን የተዋሃዳቸው መሆናቸውን ጨምሮ መተርጉማኑ ገልጠዋል ሌላዋ ዛፍ ደግሞ የተከለከለችው ዛፍ በስተምዕራብ አቅጣጫ የነበረች ናት ይላሉ ሌሎቹ ግን የአጠቃላይ እጽዋት ገነቶች ናቸው የሚገርመው እቺ የሕይወት ዛፍ ስር ራሷን ችሎ ደግሞ ማየ ሕይወት የሕይወት ውሃ የምትባል ከወተት በጣም የምትነጣ ከበረዶ የምትነጣ ከማርና ከወተት ይልቅ የምጣፍጥ እንዳለችም ጨምረው ይገልጻሉ እቺ ሕይወት ዛፍ ትሪ ኦፍ ላይፍ በብዙ ስዕሎች ላይ በብዙ ፍልስፍናዎች ውስጥ የትሪ ኦፍ ላይፍ ተዘግቦ ይገኛል እንደየፍልስፍናው እንደገና 4 አበይት እጽዋት አሉ ይሄ ከዕፀ ሕይወት አጠገብ ልክ በአራቱ ታላላቅ ዛፎች ስር ደግሞ 4 ወንዞች ይፈሳሉ ኤፌሶን ግዮን ኤግሮስ ኤፍራጥስ የሚባሉ ገነትን ተመሳቅለው የሚያጠጡ ወንዞች ሲኖሩ የወተት ወንዝ የማር ወንዝ የዘይት ወንዝና የወይን ወንዝ ነው አንዱ ደግሞ ወንዝ የኢትዮጵያ ምድር የሚከበው ግዮን ገነትን ከሚያጠጡ 4 አፍላጋት ወንዞች ተመልሶ እዚህ ሲመጣ ውሃው ሆኖ የሚመነጭ እንደሆነ ደግሞ ቅዱስ መጽሐፍ ይናገራል ሌሎቹ የገነት አበቦች ናቸው እንደውም አባቶቻችን ምን ይላሉ አዳም አትብላ ያለውን ዛፍ ፍሬ ባይበላ ብላ ያለውን ቢበላ ምንም ያላለውን ደግሞ ይሄው ዛፍን 1000 ዓመት ቆይቶ ቢበላ ይታደስ ነበር በህያውነት ይኖር ነበር ነገር ግን ያው የተከለከለውን በልቶ ወደ ምድር ወድቋል 930 ዓመት ቆይቷል 1000 ሊሞላው 70 ዓመት ቀርቶታል ስለዚህ የ1000 ዓመት ዛሬ ብሔረ ብፁዓን ላሉት ተሰጠና ቀሪዋ 70 ዓመት ለኛ ተሰጠችን ይላሉ እንግዲህ አዳም 1000 ዓመት ሊሞላው 70 ዓመት ሲቀረው ነው የሞተውና እድሜያችን 70 ነው ከፍ ካለ 80 ጉርሻ ከተሰጠ ሊጨማመር ይችላል ኤክሰፕሽናል ነው ግን አማካዩ 40 ነው ዝቅ ብልል 70 ነው ይቅርታ ዝቅ ብልል ይችላልና ለምን 70 ዓመት እድሜያችን 70 ነው አለ ዳዊት ቢባል አዳም 1000 ዓመት ሊሞላው 70 ዓመት ስለቀረው ነው ብለው ራሱን የቻለ ምርምራቸውን ያደርጋሉ ዛሬ ግን ምንነጋገረው ስለ እጽዋት ነው እና በገነት ያሉት አዝሪት አትክልት እጽዋት በጣም ከዚህ ዓለም የተለዩ ናቸው ቅጠላቸው በጣም ሰፋፊ ነው 12 ክንድ የሚደርሱ እጽዋት እንዳሉበት ነው ስለ ፍጥረት መጽሐፍ የሚናገሩት መዓዛቸው የመንፈቅ የ6 ወር መንገድ ሄዶ መንፈስ መሽተት ይችላል የጋን መክደኛ የሚያል ፍሬ ያላቸው ጣዕማቸው ነፍስ ከስጋ ሊለይ ይችላል አላምጠው እስኪወጡ ድረስ አዲስ ፍሬ ይተካሉ ጥራታቸው እንደ መስታየት ፊትን ማሳየት የሚችል ነው የሚል አስገራሚ ስለ ገነት ዛፎች ጽፈዋል ስለዚህ የምድራችን አዝሬት አትክልት እጽዋት ጽፈዋል ስለ ገነት እጽዋት ጽፈዋል በተለይ ኤጲፋኒዮስ በዚህ ላይ ተራቆበታል አንብቡት መጽሐፈ ስነ ፍጥረት አንብቡ ሄኖክን በ7ኛው ምዕራፍ ያዳም 7ኛ ትውልድ የሆነው ሄኖክ ልክ 7ኛው ምዕራፍ ላይ 7 ተራራዎች በገነት እንዳየ 7ቱም በጣም በከበሩ ድንጋዮች ያጌጡ እንደሆነ መዓዛ ያላቸው ዛፎች ደግሞ የሚከቡት ደግሞ 7ኛ ተራራ ያ ደግሞ በጣም ልዩ ሽታ የሚሸት የገነት ዛፍ እንደተመለከተ ከሽቱ ሁሉ ልቅ በጣም እንደሚሸት ቅጠሉ አበባው እንጨቱ ለዘላለም እንደማይጠወልቅ ቅጠሉ መልካም እንደሆነ ፍሬው ራሱ ሲያዩት እጅግ የተለየ እንደሆነ ስለ ገነት ዛፎች ሄኖክ ጽፏል እሱንም እንድታነቡት ጋብዛቸዋለሁ ግን እነዚህን የገነት ዛፎች ደግሞ ማን ይመገባቸዋል ቢባል ይሄ ትልቁ መጽሐፍ ላይ የሥነ ፍጥረት መጽሐፍ ላይ ሳነበው ምን ይላል እነዚህን የሚበሉት በብሔረ ብፁዓን በብሔረ ሕያዋን የሚኖሩ አዕዋፍ ናቸው ይላል እንግዲህ ሌላ ዓለም አለ ማለት ነው ወፎች የሚኖሩበትና በገነት ያሉ አብረል አዝረል የሚባሉ በጣም መልካሞች ድምጸ መልካም አዳምን በደብረ ቅዱስ ሳለ የመጡ ያጫውቱት የነበሩ በአፋቸው በጥፍራቸው
ዋሻዎችን ሁሉ በፍሬያት በገነት ፍሬዎች ይሞሉለት የነበሩት እነዚህ አዕዋፍ ይመገቡታል የተሰወሩ ቅዱሳንም ይመገቧቸዋል ብለው ጽፈዋል